ጀዋር መሐመድ ኩርፊያው ከስልጣን ጋር ነው፣ ሌላ ነገር የለም። አምባገነን መሆን ነበር የሚፈልገው። በምታዩት መንገድ ህዝብን ያስጨረሰ ነው ጀዋር መሐመድ። ኦሮሞ የጠላው በዛ ነው። ኦሮሞ ገዳይ መባል አይፈልግም። ኢትዮጵያውያን በልማት ላይ በብቃት ላይ ባለው ነገር ላይ የሚያኮርፈው ማን ነው? ዲያስፖራው እያኮረፈ ነው። ለምን? ገቢ እየጠፋ ነው። ገቢ እየጠፋ ነው። ኡጋዴንን የሚያህል ነዳጅ በኢትዮጵያ ታሪክ ተደርጎ የማይታወቅ ነገር ተሰርቶ አንድ የፈለገ አብይን ጥላው ብልጽግናን ጥላው ስለ ኡጋዴን ነዳጅ ማውራት ይከብዳቸዋል። እንደው አባይ መገደቡ ድንቅ ስራ ነው እንኳን አትሉ። አብይንቶ የኢትዮጵያ ንብረት ነው የኢትዮጵያ ነገር ነው ብላችሁ እንኳን ይሄን አታደርጉም። እናንተ ቻፓ ለቀማ ስለሆነ ነገራችሁ በኢትዮጵያ ጉዳይ ላይ ምንም ልማት ቢደረግ አትሰሙም። ስለዚህ ከዲያስፖራ ጋር አምሂር ባዶ ነው መከተ